የምትዘገይ ተስፋ ልብን ታሳዝናለች ነው የሚለው። እግዚአብሔር ባለው ሰዓት ነው የሚመጣው። እመጣለሁ ሲለንኛ ዛሬና ነገ ስለምንጠብቀው ነው። አይዘገይም፣ ደግሞም አይቸኩልም። ጥላሁን በጣም ፈልጎኛል ብሎ አይጣደፍም። እግዚአብሔር ሲመጣ ትክክል ነው። እስኪመጣ ያሰቃየናል እንጂ እስኪመጣ ድረስ ያለ ሲቃይ አይደለም። በልጅነታቸው እመጣለሁ ብሏቸው ነው አይደለ ሊሞቱ ሲሉ የመጣው። የመጣ ቀንስ እንኳን ይህን ሁሉ ዘመን ጠበቅኩ። እግዚአብሔር ኖኅን መቶ ምድርን አጠፋለሁ አለው። በቃ አጠፋለሁ እና መርከብ ስራ ሲለው አሁን አጠፋለሁ ሲለው ነገ የሚያጠፋ አይመስልም። 120 ዓመት የድሮ ሰው 900 ዓመት ነው የሚኖረው። አሁን እኮ 120 ዓመት ቢሆን ኢትዮጵያ ውስጥ እኮ አራተኛው ትውልድ ማለት ነው። ቅድመ አያቴ የሰማው በእኔ ቢፈጸም እንደማለት ነው። ትክክል ነው። ግን ሲመጣ የሚመለስ ካለ እያለ ነው የሚቆየው። ብዙ ካገኘው ብሎ ነው የሚቆየው። አሁንም እኮ ዳግም ምጽአቱን ስለ ምርጦቹ ሲላል የሚታገሰው መምጣት እኮ ይፈልጋልና የተወሰነ የሚድናል። ቆይ ይስበኩ ትንሽ የሚድንልኛል፣ ብዙ ሰው ይድንልኛል ብሎ ትንሽ ይጠብቃል። ክፋት ጣራ ሲነካ እግዚአብሔር ሆይ ተውከው ወይ ስትሉት አይትቸው አይደለም እያየሁት ነው። አንተ ትንሽ ብለርድ የምታደርግ ብልጭታ አይተ ነው እንደዚህ የምትሆነው። እኔ በሙሉ አይቼዋለሁ። አውሬውን አየዋለሁ፣ የሚያጠፋውን ጥፋት ያለው ግን የሚድናል። ለዚህ መሃል ስሙ ለዘላለም ብሩክ ይሁን። እና የሚልኪያስ ትንቢት ጠንከር ያለ ነገር አለው። እኔ ዛሬ በሱ መንገድ አይደለሁም በእውነት ግን ይሄ ሰይፍ የሆነ መልእክት አለው። እንዴት ግን ጥሩ መሰላችሁ! ሁሌ በጣም ክሬሚ የሆነ ነገር መብላት ለጤናም ጥሩ አይደለም። የሚያቃጥል መረር የሚል ነገር መብላት ለቴስት ራሱ ጥሩ ነው እንደው ጤናው። ከዛ በኋላ ደግሞ ይሄ ሁሌ የሚጣፍ ቦሪንግ ነው። የሆነ ቀን ደግሞ እግዚአብሔር አባትነቱ ብቻ ሳይሆን አምላክነቱን መፈራቴ አይደል ያለው እግዚአብሔር። መከበሬ እኮ አለ። ከዛ መፈራቴስ ሚልኪያስ መጽሐፍ ላይ ባይዞ ብዙ ማስጠንቀቂያ አለው። ይሄ ሁሉ ማስጠንቀቂያ፣ ይሄ ሁሉ ማበረታቻ፣ ይሄ ሁሉ ተስፋ ግን በፍቅር ነው። ገና ምዕራፍ 1 ቁጥር 2 ላይ ሲጀምርም እንደሚለው ወዳችኋለሁ ብሎ ጀመረ። ገና ምዕራፍ 1 ሰውየው ስሙን ሚልኪያስ ነኝ ብሎ የሚልኪያስ ሸክም ካለ በኋላ ትንቢቱ ሲጀምር እወዳችኋለሁ ይላል እግዚአብሔር አለ። ህዝቡ በምን እኔ ቆኛ እግዚአብሔር ባይሆን እኮ እንዴ ከማንም ጋር አንኖርም። ቸርች ራሱ ጎን ለጎን የምንኖረው መሀል እግዚአብሔር ኖሮ ነው እንጂ ይሁዳና ማቴዎስ አብረው ይኖራሉ እንዴ? ያ ሌባ ነው፣ ይሄ ገንዘብ እንትን ነው አይደል? ይሄኛው እኮ ቀረጥ ሰብሳቢ ነው፣ ይሄኛው ደግሞ ሌባ ነው። አይኖርም። ኢየሱስ መሃል አለ። ማቴዎስ ይሁዳን ለመያዝ እንዲህ ሲልክ ኢየሱስን ይነካውና ይመለሳል። መሃላቸው ኮመን ነገራችን ኢየሱስ ስለሆነ ነው የሚያኖረን። አሜን በሉ። 12ቱ ባይዘው ዩኒቨርሳሊ ቸርች ላይ ያሉ ሰዎች በሙሉ ናቸው። ቸርች መተን የተለወጥ ነው። እግዚአብሔር መጣና ወዳችኋለሁ ሲል እሰይ አይባልም። በምን ቀጥሎ ምን ሊለን ነው እኮ ነው። በምን ወደድከን ሲሉት እንዲሁ። እንዴት አይነት ቃል ነው! እንዴት አይነት አምላክ ነው! በምን ስራቸውን ያውቃሉ። ባይዘው እያጠፉ ያሉትን ጥፋት ያውቃሉ። እየበደሉት እንደሆነ ያውቃሉ። እግዚአብሔር ግን አባትነቱን ምንም ነገር ባደርጋው ጀርቤን፣ ልቤን፣ ውስጤን ካጠናችሁታው በፍቅር ነው። ወዳችኋለሁ። ብቀጣ ስለምወዳችሁ አባት ልጁ እንዳይበላሽበት ነው የሚቀጣው። ምንም ባደርጋው ለማስተካከል ነው፣ እናንተን ለማጥፋት አይደለም፣ ለመስበር አይደለም፣ እናንተን ገንዘቤ ለማድረግ እወዳችኋለሁ። እግዚአብሔር ከሰማይ እወዳችኋለሁ ሲል ህዝቡ በምን ወደድከን? የሚያስወድድ አይደለም ህይወታችን። አላየኸውም እንዴ ሲሉ እንዲሁ ምንም ሳልቆጥር ምንም ሳላይ እንዲሁ ወደድኳችሁ ይላል እግዚአብሔር ጸባዖት። እንዲሁ ወደድኳችሁ። እኔ ወንጌል ነው እኮ ይሄ እኮ ጎስፕል ነው። ባይዘው ጎስፕል እግዚአብሔር ያለ ቅድመ ሁኔታ ወዳችኋለሁ አለ። በምን? የሁሉም ሰው ጥያቄ እኮ ነው። እኛም እኮ ይሄን እኮ ነው የምንጠይቀው።
ደጆተ ወንጌል ብሰብክ አንድ እኮ ነፍሰ ገዳይ ቁጭ አድርገህ ጌታ ይወዳል ብትለው እንዴት እኔን አይወደኝም ነው የሚልህ። እንዴት ይወደኛል እኔ እኮ ሲል እንዲሁ ነው የሚወድህ። እኔ እኮ ብሎ ሊዘረዝር አረ ያውቀዋል። አትንገረው፣ ለእኔም አትንገረኝ። እንዲሁ እሱን ሁሉ ጠቅልሎ አጥፍቶልህ። አይ እግዚአብሔር ከነ ኃጢአትህ አይደለም የሚወድህ፣ አንተን ነው የሚወድህ። ሲወድህ ከነ ኃጢአትህ አይደለም የሚያድንህ፣ ከኃጢአት ነው የሚያድንህ። እስቲ አሜን በሏ። ከነ ምናምኔ አይደለም የሚወስደኝ፣ ገንጥሎ ይጥሏል ኃጢአትን። በእግዚአብሔር መገኘት ውስጥ ኃጢአት መቀመጥ አይችልም። ስለዚህ እግዚአብሔር ከነግሳንግሴ አይደለም የሚወደኝ፣ እኔን ነው የሚወደኝ። እወድሃለሁ ሲለኝ አመፄን ጨምሮ አይደለም የሚወደው፣ አንተን ነው የምወድህ ይለኛል። ከዛስ እመጣለሁ። ለምን? ላጠራህ። ሳጠራ ግን ሊያምህ ይችላል። ምክንያቱም እሱ እንደ ሪፋይነር ነው፣ አንጣሪ፣ ብር አንጣሪ፣ ልብስ አጣቢ ነኝ አለ። የሚያጥብም የሚያነጥርም ለጥፋት አይደለም። የሚያጥብ ቆሻሻ ለማስወገድ ነው። የሚያነጥር የተቀላቀለ ለማውጣት ነው፣ ለጥፋት አይደለም። አዎ የኔ ለማድረግ ነው። የፍቅሬ መገለጫ ነው። መውደዴን ማሳያዬ ነው። ሊያምህ ይችላል። ሆሴ ላይ ነው እርሱ ሰብሮናልና እርሱ ይጠግነናል። ለምንድን ነው የሰበረኝ? ልክ መጣመስ ጀምር ታው ሲለኝ መቃናት በሚችልበት ሰዓት ቆይ እባክህ እግዚአብሔር ሆይ ስል ቆይ እባክህ እንደዚህ ሆኖ ቀረ፣ እንደዚህ ሆኖ ደግሞ አይሆንም አለ እና ላላቅህ እንሞክር ጌታ ስትል ችግር የለውም እሱ ለኔ ተው ፈቀድልኝ። ሰብሮናል፣ ከዛስ ጠግኖናል፣ ይሰራል። ሲያቃናው ግን ያማል። ቢያመንም ሊያድነን ነው። አያችሁ፣ የአባትን ልብ በዚህ መንገድ አንደርስታንድ እናድርገው። እግዚአብሔር እያሯሯጠ የሚመታ ተቆጣጣሪ አይደለም። አባቴ ነው፣ የሚወደኝ አባቴ ነው፣ የሚጠነቀቅልኝ እኔን የእርሱ ብቻ ለማድረግ ሌት ተቀን አይኑን ላይ የሚያደርግ እና ከእሱ ሊለየኝ የሚችለውን ነገር እምወደውን ሲገነጥለው ሊያመኝ ይችላል። እኔ እኮ ወደዋለሁ ነገሩን፣ ግን ከእግዚአብሔር ይለየኛል። ስለዚህ ነገሩን ሲነቅለው ከላይ ላይ ስለምወደው ነገሩን ስለምወደው ኧረ እግዚአብሔር ስል ኖ ኖ ኖ ኖ ኖ እኔ ይበልጥብሃለሁ። ይሄ ነገር ከከረመ ይገድልሃል። ልገንጥልልህ። አሜን በሏ። አባት ነው የሚልኪያስ። እኔ በጣም የተደነኩት የዚህ የትንቢቱ ኢንትሮዳክሽኑ ወዳችኋለሁ። ህዝቡን ዝም ብላችሁ ሳሉት በእንባኔ የጀመሩት። አሁን ወዳለሁ እጅግ አብዝቼ ምናምን ሲባል እንዴት ነው የምትሆኑት? መሬት መኖራችንን እኮ እንረሳዋለን። እንዴት እንደወደደኝ ሳስብ ነው አይደል? እንዴት እንደምወደው ደግሞ ማስበው። እርሱ አስቀድሞ ስለወደደን አይደል እኛ እንወደዋለን የሚለው መጽሐፍ እንጂ እኔ ቀድሜ ወድጄው አይደለም። እሱ ነው ቀድሜ ወደደኝ። ከሱ ፍቅር አይቼ ነው መውደድ ራሱ የተካፈልኩት ከሱ ነው። በፍጥረቴን የቁጣ ልጅ ነኝ፣ መውደድ አልችልም። በወድ ራሱ ከሆነ ነገር ጋር ነው የምወደው። እንዲሁ መውደድ ያስተማረኝ እንዲሁ ወዶ ነው። እስቲ አሜን በሉ። እውነተኛ ጄኒዩን ላቭ ያየኑ ከእግዚአብሔር ነው። በምን? ያለ ቅድመ ሁኔታ ገዳዩን ለማጽደቅ የሚታገል እግዚአብሔር ብቻ ነው።